ዲያስፖራ ፍልፍሉ አቤት ላሜ ቦራ ለ2 ዓመት ልክ ስትጠጋን የመጣው ወደዚህ? አዎ ሩብ ጉዳይ ለ2 ዓመት። አዎ እንዴት ነው አሜሪካን ጭራሽ ከኦባማ ጋር ሁሉ ተጨባብጠ ፎቶ ተነሳ? የሥራው ባህሪ እኮ የሥራው ባህሪ ነው። እንደውም አሜሪካን ሀገር ጠይቋል ሁሉ ሲባል ሰማው። አዎ ብዙ ሰዎች እንትን ብለዋል። ልክ ነው፣ ጠይቄያለሁ። ምንድን ነው የጠየቀው? ክፍት መሬት ካላችሁ ሰጥቶኝ መሬት ነው የጠየቅኩት። እኔ ሌላ ነገር አልጠይቅም። አሳይለም አይደለም። አዎ መሬት ነው የጠየቅኩት። እንግዲህ እዛ ከሄድክ በኋላ 2 ዓመት ተቀምጠሃልና ብዙ እንደውም የሰማዋት ነገር አለ፣ እውነት ውሸት አላውቅም። የሆነ ኤርፖርት ውስጥ ጠፍተህ ነበር? አዎ እኔም ሻንጣዬም ጠፍቶ። ምንድን ነው የሆንከው? እኔ ኤርፖርት ውስጥ የሆነ ትራንዚት ነበር እና ሻንጣውን ለካ እዛው ነው ተቀብዬ መሄድ የነበረብኝ። እሱን ረስቼ አንተ ቤት የሚያመጡልህ መሰለህ? እዛኛው የሚቀጥለው ኤርፖርት ሊይዝ ነው እንጂ ልቀበል። አሃ የኮኔክሽን ፍላይት የሚባል ነው። እሺ ደግሞ የምሰራበት ልብስ ሻንጣዬ ውስጥ ነው። ሄጄ ይሄ ምንድነው ሻንጣ የሚወጣበት አለ አይደል? በዛ ውስጥ ገባሁ ፍለጋ። ኋላ 2 ጥቁር ፖሊስ ነው መቀመጫዬን እንዲህ ሲጎተተኝ ያየሁት። ሰገናኝ ደግሞ እንዴት ብዬ ላውራ ከነሱ ጋር? ታውቃለህ እኔ ሰው አክባሪ ነኝ። ያው ቅንድብና አንገቴ ነው የሚሰራው። ያቺን ነው መግባቢያ ከየት ይምጣ? ከዛ በኋላ ያው ያጠራቀምኳትን ለክፉ ጊዜ ያስቀመጥኳትን ቋንቋ ማይ ባግ ዌር ኢዝ ማይ ባግ እስኩዝ ሚ ሰር ሲሉኝ ኖ ሰር ዌር ኢዝ ማይ የሎ ባግ። ተከበብኩኝ። አስተርጓሚ የለ። ለሚመጣው ሰር ሲለኝ ማይ ባግ ደግሞ ትንሽ ሳንቲም ነበረው። እኔ በጣም አይቀርልኝ ነበር። ከዛ በስንት መከራ እንዳበሻ አግኝቼ እሱን አስተርጉም ያስረዳውላቸው። ከዛ ከሚሄድበትም ተቋርጦ 1 ቀን አድሬ ሾው እዛ ተሰረዘ። አዎ በባጉ where is my bag? ማይ ባግ ብቻ አይደለም ማይ ፍላይትስ የፕሌኑ ሄዷል። እኔ ሻንጣ ፍለጋ ስዞር ዋው። እና በቃ ትንሽ ተሰቃይቻለሁ ነው የምትለው አሜሪካን ላይ? አዎ በስሱ። ለምሳሌ አሜሪካን በቃ ልክ እንደገባ አሜሪካን ብዙዎች እንደምንስለው አይደለም የሚሉ አሉ። አንዳንዴ ደግሞ በጣም ሰልጥኖባቸውም ግራ የሚጋቡ አሉ። አሁን ለምሳሌ ኒውዮርክ ስትገባ ወይ ላስ ቬጋስ ስትገባ ምንድን ተሰማ? እኔ ኒውዮርክ ስገባ የፎቅ ጫካ ነው ያየሁት። ነፍ ፎቅ ጫካ ነው። በቃ መጨረሻውን አታየው። በዚህ ላይ ሰውየውን እንደዚህ ሸዋ ነው ይዞኝ ሄደው። አዎ ወሳጅህን ማለት ነው ይዘኸው። ምን ነው ሸዋ ኢንተርቴንመንት እሱን ያስኩት። ምን ነው ሸዋ ብለን ያስከው? አዎ ለምን ሰው እንዲህ ሄዶ እንዲህ ከተመለሰ ይጠፋፋል። በቃ አንዴ ተነፍቶላቸው የሚሄዱ ነው የሚመስለው። በቃ የሰው ጎርፍ አለ። እዛ ደግሞ ላስ ቬጋስ ያየሁት ገና ከፕሌን ላይ ወደ ታች ሳይ የተቆላ መብራት ነው የሌለ የመብራት ማዕት። እዛ ሀገር ራሱ እኮ ጠፍቻለሁ። ላስ ቬጋስ ውስጥ በሄድኩበት እያጠፋው እጠፋለሁ በራሴ። እዛ ሄደን ማታ ላይ የሚጎበኛለ የመርከብ ላይ ጦርነት ምናምን ይታያል። እና ለካ አርቲፊሻል ነው። ቡም ሲል እቻ አሜሪካ ጣጣ ያጣት ብዬ ሮጬለ ሰው ከሀገር ይጠፋል። አንድ አስፋልት ተሻግሬ መመለስ አቃት። ሁሉም አንድ አይነት ነው። በየሄድኩበት ነው የምጠፋው። ዞሬ በዚህ ላይ ስልኬን አልያዝኩ ወይ ስልክ አልደውል። እንደዚህ ብቻ የሆነ ፎቅ ቤት ይሄ መስለኛል እገባለሁ። ዞሬ እመለሳለሁ። በሄድኩበት መጥፋት የኔ ሆቢ ነበር። አሜሪካ ከገባው ጀምሮ ራሱ ሰይፌ የመጀመሪያው ሂልተን ያረፍኩት። ሂልተን ሳርፍ በጣም ከባድ የነበረ ቀን ነው ለኔ። ለምን? መጀመሪያ ድካሜን ተረዳው። ከዚህ ሀገር ደክሜ ሄጄ ፕሌን ላይ ትንሽ ችግር ነበር። ሂልተን አስገባኝ ሸዋ። ሂልተን ከገባው በኋላ በሩ የሚከፈተው በካርድ ነው። ጩፍ እኔ በካርድ ዳቦ መግዛት ነው የለመድኩት። እዚያ ምን ልሁን ስልክ ሳወራ
ለምዶብኝ ወጣ ስል በሩ ድርግም በምን ይከፈት እየተንደረደርኩ እንደ ፊጋ በሬ ልገነጣ ስል ለካ ካሜራ በየቦታው ነው ያለ። በካሜራ አይታው ሴኩሪቲዎቹ ሁለት ወጠምሻው እንደ ሲመጣ ተነግሮኛል ስለ አሜሪካ። መቀመጫዬን ግርግዳ ላይ ለጥፌ ዶንት ታች ሚ ዶንት ታች ሚ ዶንት ታች ሚ። አገሪቱ እዛ አስቸጋሪ ነው። ብር ጥለህ ራሱ ጎንበስ ብላ ታነሳለህ። ችግር አለ ወይ ግርግዳ ተደግፈ ነው የምታነሳው። እና ከዛም በስንት መከራ ሁሌ ቁልፍ እየጣልኩ ሪሴፕሽን ላይ በስፒል ተለጠፈልኝ። ለሁሉም ሲመጡ ቁልፍ ነው የምፈልገው። ያንን ሳሳይ ልክ ስመጣ ሚስተር ኪ ኢዝ ካሚንግ ይላል። እና ልክ ከኤርፖርት እንደገባሁ ኢቢኤስ ጋዜጠኞች ምናምን ነበሩ። እነ ሸዋ አበባ ምናምን ይዞ ይጠብቁኛል። እኔ አበባው በዛ ሰዓት እባብ ነው የሆነብኝ። እርቦኛል፣ የምበላው ነው የምፈልገው። ከዛ ዞሬ ወደ መጸዳጃ ቤት ሄጄ ስመጣ ግጥም ብለው ጋዜጠኞች ምናምን እንደዚህ ያሉ። እኔ ምን እንደሆነ አላውቅም። የሆነች አበሻ ነሽ እናቴ አልኩኝ። ለምን እንግሊዘኛ ላለማባከን። የኔን እንግሊዘኛ ታውቀዋለህ፣ በወንዳ ይታሰራል፣ ማንም አይፈታውም ያለ ጠገብይልህ። አበሻ ነሽ ስላት አዎ። ምንድን ነው ግርግሩ ስላት ይሄ ፍልፍሉ ይመጣል ተብሎ ምናምን አለ። አሃ አማርኛም ይችላሉ ማለት ነው። ዞሬ ካሜራው ጋር ገባው። ተነስተ አበባው እባብ ሆኖብኛል። እሱን ትቼ ሄድኩኝ። ለሁለተኛ ጊዜ ደግሞ የጠፋሁት ዲሲ። እንዴ አንተ በቃ መጥፋት ነው ስራዬ። ሸዋ እኮ ፈልጎ ነው የሚያገኘኝ ለስራ ሊያሰራኝ ወስዶ እኔን ይፈልገኛል። እና የእሱ ዋና ስራ አንተ የምፈልገው ነው። አረ የኔን ብቻ አይደለም ስም አልጠቅስም እነግርሃለሁ። ቤት ከተከራየልን በኋላ ቀይ ሸክላ ምልክት አድርጌ ወደ ሱቅ ሄድኩ። ስትመለስ እንዳይጠፋል። ስመለስ ለካ መደዳውን ቀይ ሸክላ ቤት ነው። ስገባ ውሻው ይሻለኛል። ውሻው የሚጮህ ይቀላል። ይሄ ጥቁር አፉን ሲከፍት እንዴት ነው? በመጨረሻ ፈልጌ ያገኘሁት ከኛ ጋር ደግሞ አንድ የነበረ ሰው ነበር። እሱ ደግሞ ከኔ ባሰ። ጥቁር መኪና ምልክት አድርጎ ሄደ። በሁለት ቀኑ ተመለሰ። በፍልፍሉን ኮሜዲ ስራ ፈረንጆች ሁሉ ሳይቀር ይታደሙታል። እዛ አሜሪካን ሀገር 2 ዓመት ስትቆይ ፈረንጆች ሁሉ እየመጡ ይታደማሉ፣ ያያሉ ይባላል። እና እንዴት ሊያዩ ቻሉ? ያው በብዛት ሚስቶቻቸው አበሻ ወይ ባሎቻቸው እንደዚህ ነው። ግን ያው ፈረንጆቹም ሲመጡ እኔ አላሳፍርም። እንዴት? ጮክ ብዬ ስለማወራ ይሰማሉ እነሱ። እኔ ምናልባት አንተ ከዚህ ነው የሄድከው፣ የዚህ ሀገር የኢትዮጵያ ኮሜዲያን ነህ። አሜሪካን ደግሞ ብዙ ዓመት የሆኑ አለ ከሄደ። አንዳንዴ እንደውም ስናገኛቸው አማርኛ ሁሉ ስታወራ የአራዳ ቋንቋ ወይም ደግሞ ዘመናዊ ነገር እንኳን አንደርስታንድ አያደርጉም፣ አይገባቸው። እና እንዴት ነው አንተ ሾውን እያቀረብክ በዛ አልተቸገርክም? በጣም ተቸግሬያለሁ። እንዳልከው ከዚህ ከሄዱ ሰይፍዬ ብዙ ጊዜ ይሆናቸዋል። ከዚህ አራዳ ሆነው ሄደው እዛ 20 ዓመት 30 ዓመት የተቀመጡ አሉ። እና ስታወራ ራሱ አትግባባም ከነሱ ጋር። መጭ ብዬ ይለኛል። መጭ ብዬ ድሮ የነበረ ቋንቋ ነው እና አሪፍ ሆነው ነው። እና አንዳንዱ ኡፋ ትፈልጋለህ ወይ? ኡፋ ምግብ ማለት ነው። ከብዙ ዓመት በፊት የማይጠይቁ የለም። ኩዳ ምናምን ከፈለግክ ሲል ኩዳ ቺክ ማለት ነው አገር። እና ቀልድ ለመቀለድ ስገባ የመጀመሪያ መድረክ ላይ ልክ ቀልዱን ስጀምር ሰው ዞር ዞር ብሎ ይተያያል። አሜሪካ ተሳስመው ነው እንደሚስቁት። ምንድነው ስለካ እኔ ይሄ ቦንድ አማርኛዬን አይደል ይሄድኩት ምን አለ ነው የሚባባሉት። እና ላንተ የሚመስል ተሳስመው የሚስቁ ነው። አዎ ከዛ ከተረዱ በኋላ ነው በጣም የምትቸገረው። ቀልደ ሰው ዝም ሲል ትደነግጣለህ። ደንግጬ ሌላ ቀልድ ስጀምር ያኛው ገብቷቸው ማለት ይስቁ።
አንተ ሌላ ቀልድ ላይ ሄደሃል። እነሱ በዛኛው አስታውሰው ተሳስመው እስኪያወሩ ነው እንግዲህ እንዲህ ነው ያለው እኮ ነው የሚባለው። በጣም ምን የተለየ ነገር አሁን በ2 ዓመት ቆይታ አንዳንዶች እንደውም መምጣት ሰርፕራይዝ አድርጓቸዋል። አዎ ቀልደኛ መሆኔን ያወቁት ስመለስ ያንተ አመጣጥ ከኔ አመጣጥ ጋር የሚያገናኘው ነገር አለ? የኔ አመጣጥ ያው እዛ የሚገባኝን ስራ ሰርቻለሁ። ከዛ ወደ እስራኤል ምናምን ሄጄ ነው ወደዚህ የመጣሁት እና እዛ ሄጄ እንኳን እኔ ልጠፋ አሜሪካ እዚህ ብትመጣ ከዚህ እጠፋለሁ። እጅ አልጠፋም። አንዳንዱ ለምን ሰይፍዬ አሳ ያለ ውሃ አይኖርም አይደል? አዎ በቃ እኔ መኖር የምችለው እዚህ በተለይ ወደ ኋላ ለመልስ ነው። አያትህ በጣም ካንተ ጋር ትስስር አላቸው ይባላል በጣም እና ከዛ ጋር በተገናኘ እንደውም ድሮ የልጅነት ብዙ ገጠመኝ አላችሁ። እውነት ውሸት? እውነት ነው። እስኪ ስለ አያትህ ብዙ ያሉ ነገር አለና አያቱ በጣም ማን ነው ስማቸው? ድንቅነሽ ደምሴ ትባላለች። እሺ ነፍሷን ይማር። እዛ እያለሁ ነው የተረዳው። ግን ለእኔ ስራ ታሪኬ እሷ ነች። ለምንም ነገር መነሻ እሷ ነች እና የእሷን ነገር እኔ አንስቼ ባወራው አልጨርሰውም። እኔ ቀልደኛ አልባልም ነበረ። እማዬ መስራት ብትጀምር በጣም ጎበዝ ነበረች። እውነት በጣም እና አንዳንዴ የሚገጥመኝ ነገር አለ ከእሷ ጋር። አሁን ትንሽ አይኗም ደከም ስለሚል ቀበሌም ስትሄድ ስብሰባ እኔ ነኝ ጂፒኤሷ። እሺ እንሄድና አብረን ቁጭ ብለን ስብሰባው በጣም ረጅም ነው እና ጥሩ መልካም ነው ስብሰባው ስለ HIV ምናምን እና መጨረሻ ላይ አስተያየት ተባለ። እጇን አታወጣም ስለ HIV? አዎ በ90 ዓመቷ እጇን ስታወጣ ደነገጠ። ምን ልትል ነው ስትል ኧረ የማይስል ለቀኛ አወራለሁ ላውራበት። ተቀበለች። ማይኩ ዋየርለስ ነው። የዛሬው ደግሞ ገመድ የለውም እንዴ? እፍ አሉ። ይሰማል ይሰማል። ይቀጥሉ። እፍ አሉ። ይሰማል። ይቀጥሉ። ምንድነው አስተያየቶ? አንሄድም። አይ በጣም አሪፍ ናቸው። በተለይ ከአንተ የወጣትነት ህይወት ጋር በተገናኘ እንደውም ሰፈር ውስጥ ከሴት ጋር ስታወራ እሳቸው ድንገት ደረሱብህ የሚባለው እውነት ነው? አዎ ልክ ነው። ምንድን ነው እሱ? በገዛ እጄ ዋሽቼ እኮ ነው። ምን ዋሸ? ዛሬ ልጅቷን አንድ ቀን አይኗን አይቻት መኪና ሊበላኝ ነበር። ለምን? ምን ሆነ መሰለ ሰይፍዬ፣ ሁሌ ወደ ትምህርት ቤት ስትሄድ ልጅቷን እያነኩ ይይዛል። ምንድነው ምናምን ኧረ የዳህ ልጅ ነኝ ልማር ትለኛለች። እኔ ህይወትሽን እቀይረዋለሁ ለልጅቷ እቀይረዋለሁ። እኔ ራሱ እኮ ኑሮ የሆነ አፈርማ ነው። እቀይረዋለሁ ህይወትሽን እያልኩ በየቀኑ ስትመጣ ከትምህርት ቤት እየጠበቅኩ ለካ ልቧን እጠበዋለሁ። አባቴ ጀርመን ሄዶ እናቴ አውስትራሊያ እንዲህ ቤተሰቦቼን ሳራርቅ በሌሉበት እንዲህ እያልኩ ሁሌ እኛ ሰፈር መግቢያ ጋር ነው። በዚህ በፕላዛ ሆቴል ገባ ብለህ ቡልጋሪያ አጥሯል አይደል? እሱን አስደግፌ ነው የምታወራው። ይሄንን በቃ ቢቢሲ ረጭባታለሁ። ልጅቷ ፊቷ እስኪሸና ነው የምታዳምጠኝ። እሱን እያወራኋት ለካ እማዬ አስፋልቱን ስትሻገር አጎዛ ገበያ አለ። እማዬ በዘንቢል የዛ መቼም ላፕቶፓን አትይዝም። ኩበትና ኮባ ቡሄ ደርሷል። ቡሄ ኩበትና ኮባዋን ይዛ እየሄደች
ደህና ናችሁ ልጆች ስትል የሰፈር ልጆች እማማየውና በረከት አላየኋትም። ልክ ብድግ አድርጋ የሆነች አልሙኒየም ቸርክ ያለቻት ከዘራዋ እንዲህ ስትነካኝ ብረቷን ያየሁት ቆሌ ግፈፍ አውቀዋሉ ምላሷን እና በጣም ደነገጥኩኝ። ዞር ብዬ ደህና ዋሉ እማማ ስል እማዬ ቀረ። በጣም የደነገጥኩት። ከዛ እንዲህ ስትል መነጽሯን በነጠሏ ብስ አድርጋ አየችን ለማረጋገጥ። እቺ ደግሞ የማንሽ ጋለሞታ ስትል አይ እማዬ ፍሬንዴ ነች። ምን ያው ጓደኛዬ እጮኛ አለችኝ። አዎ ስላት ለቂጥ መቀየሪያ ሙታንታ የለም ና በል ይሄንን ይዘግባለችኝ። ተመለስ ወደ ኮባ። ወደ ኮቤ ኮቤን እጄ ቤት ገባሁ። ልጅቷን ከብዙ ጊዜ በኋላ እኔም እዚህ ስራ ውስጥ ገብቼ ታክሲ ውስጥ ልክ ስገባ ፊት ለፊት አየችኝ። ሰው ታክሲ ውስጥ ይቆማል። በቃ ምን ነው አወራለሁ፣ አይቆጥርብኝ። ደግሞ አገሬ መጥቼ በቃ ትለኛለህ። እዛ በእንግሊዘኛ ስጨናነቅ ነው ይበቃኛል። ልጅህን የብለኸዋል? አዎ። ለምንድን ነው ያልከው? የበረከት የኔ ለማለት ስለፈለኩ ነው። ደግሞ እንዲሁም ስታስበው ወደፊት ወጪ ቆጣቢ እንዲሆንልን። ለምን እስክሪብቶ ገዝቶ ስሙን ሲጽፍ የን ብቻ ነው የሚጽፈው። ለዛ ቁጠባው ከእስክሪብቶ ይጀምራል ማለት ነው። እና የዘንድሮ ልጅ አሮጌ መኪና በለው ወጪው። ኮሜዲያን ማህበር ነገር አለ እና ልክ አንተ አሜሪካን እያለ ልጅህ አለ ባለቤታ አለች። ያ የኮሜዲያን ማህበር እንዴት ነው አባላችን አሜሪካን ሀገር ነው ያለው ብለው ቤተሰብህን ተንከባክበዋል? ሄደው ጠይቀዋል? በረከት? አዎ እግዚአብሔር ይመስገን ማህበሩን በጣም ነው የማመሰግነው። አንድ ቀንም አይተዋቸው አያውቁም። ታዲያ አሜሪካ ደስ የሚለው ሰይፍዬ እኔ ስመጣ እኔን ሊጠይቁኝ መጡ። ምን ይዘህልን መጣ ነው? አዎ እኔ ደግሞ ወንድም ጎበዝ ነኝ። ስመጣ አሞኛል ብዬ ለጥ መጥቶ ምንድን ነው የሚጠይቀው? ብርቱካን ይዞ መጥቶ ይጠይቃል እንጂ ሌላ ነገር ጠይቆ አይሄድም። እቺ አሪፍ ስታይል ነች። ግን ስትመጣ ራሱ ቀላ ነገር ብለሃል? አዎ የትኛው ሀገር ዞሬ ተግባብቼ ፀሐይ ይመታኛል? ቤት ውስጥ ቁጭ ብዬ እንደ ስክሪን ሴቨር በመስታወት ነው ውጭውን የማየው። አሜሪካ እርሜን የተወሰነ 2 ቀን ቦታ የሆንኩትን ታውቃ። ከሰው መግባባት አልችል አልወጣም ማለት አሁን ቀላ ነገር ማለት ምናልባት የዲያስፖራ ስሜት አምጥቷል ብዬ አስባለሁ። ሰዎች አሁን መንገድ ላይ ሊያውቁ የማይችሉም ብዬ አስባለሁ ካልሳክ በስተቀር። አይ እኔ እኮ ጥርሴ ብቻ አይደለም ፍንጭት ሰይፍዬ፣ እግሬም ፍንጭት ነው ይለዩኛል። በዚህም በዛም ነው የሚለዩ። አሁን አመጣጥ የኮሜዲ ስራዎችን ለማቅረብ ነው ወይንስ ተመልሰ እንደገና የአውሮፓና የአሜሪካን ቱር ትጀምራለህ? ተመልሼ አሁን በቅርቡ እስራኤል ስራ አለኝ። ባለፈው ሄጄ ነበር። አሪፍ ስራ ነበር። እስራኤል ያለው ሰው ደስ ይላል። ከዚህ በኋላ እስራኤል ሰርቼ ወደ አውስትራሊያ ይሄዳል በምነው ሸዋ ኢንተርቴንመንት። ከዛ ተመልሼ ሌሎች ሀገሮችን ደግሞ እዞራለሁ።
ቆይ አሁን ጉዞ አትራፊ ነበር ሊባል ይችላል? ከዶላር አንጻር እንደ ክበበው ጢቢ ጢቢ የሚያጫውት አይነት ነው ወይንስ? መልካም ነው። ክበበው ጢቢ ጢቢ ተጫወተበት፣ እኔ እንደ ሸራ ኳስ እንጂ ተጫወተበት። በጣም አሪፍ ነው፣ ደስ የሚል ነው ሳየው። እኔ በፊት ዓለም ትዞራለች ነበር የሚባለው። አሁን እግዚአብሔር ይመስገን እኔ እየዞርኳት ነው። አንተ ራስ በኮሜዲ ስራ ባለፈው እንደውም ከክበቡ ጋር በተገናኘ ክበቡ በጣም ይፈልጋልና የኮሜዲ ሾው ደግሞ በየጊዜው መዘጋጀት አለበት እና በአጋጣሚ ክበበው ለአራተኛ ጊዜ መሰለኝ ግድ የለም ና አሉት። ግድ የለም አዳዲስ ስራ አልያዝኩም፣ በቃ ሰው በቃ ይወዳል ዝም ብለህ ና አሉት። ለአራተኛ ጊዜ ሄደ። ሰውን ግጥም አለ። ቀልድ መናገር ጀመረ። ገና እንደወጣ እንዴት ናችሁ? ደህና ናችሁ? እንኳን ደህና ቆያችሁኝ። ምንም አዲስ ነገር ይዤ አልመጣሁም። ኢትዮጵያ ላይ ቤት አስጀምራችሁኛል፣ ታስጨርሱኛላችሁ። ምን ያህል ነው አዳዲስ ስራዎችን ምን ያህል አንተ ስክሬት አድርገህ አሁን ለምሳሌ ዛሬ ፍልፍሉን ሾው አየሁኝ፣ ነገ እንድመጣ የሚያደርግ አይነት ፖቴንሻል አለ። እንዴት ነው የምትከፋፍለው? ለምሳሌ ይሄ ኦዲየንስ የማያውቀው ቀልድ ዛሬ የምታቀርበው ቀልድ አንድ አይነት ነው፣ ነገ የምታቀርበው ጋር ይለያያል። እንዴት ነው የሚሆነው? እኔ የተለያየ ነው። አንድ ከዚህ ጉዞ የትልቅ ነገር እንትን ያልኩት በፊት እዚህ ያለው 10 ደቂቃ ቀልደን የሆነ ነገር ታገኛለህ። አሁን ግን ያንን ዶላር ለማግኘት አመድ ቡን እስኪል ቀልደ ነው ቢያንስ 2 ሰዓት ምናምን ትቆማለህ። መቆም ነው ቆመ። በዚህ ላይ ደግሞ ቢል የሆነበት ሰው አይሰቅም። እዛ ወጪ በዝቶበታል፣ ኑሮ እንትን ብሏል። እና አንድ የምሰራውን ነገር እዛ ጋር የምሰራው የምደግመው ነገር ብዙ የለም። ያው ለስራው ተዘጋጅቼ እሄዳለሁ። ደግሞ ደስ የሚለኝ ነገር አዲስ ያመጣሁት ከኦዲየንሱ ጋር መጫወት፣ ከቀልደኛ ወደ ሞግዚተኛ። እስኪ ተጫወት አሁን ከእነዚህ ኦዲየንስ ጋር። ሚስት ያለቻ ያው ከኦዲየንሱ ጋር የምትጫወተው ብዙ ነገር አለ። በዚህ ላይ አሁን አሜሪካ ስታወራ አንዳንዱ ሰው ከመሃል ስለማይሰማ ይጮሃል። እንዴት? ዝም ብሎ ዋይ ይላል። ስማ ወንድሜ፣ ጓደኛ ሲልቨር ስፕሪንግ ሱቅ ከፍቷል፣ አንተ እኔ ላይ አፈን ትከፍታለህ ሲል በሱ ተጀምርና እሱን ሰውዬ እየተንከባከብኩ በነገር አስወጣዋል። ይሄም አዲስ የሥራ ስታይል ነው። እና አለባበሱ ላይ ራሱ ክፍልፍሉ ትንሽ አሁን ለምሳሌ ቴትራ ሳይክል መተን ይመስለን የመጣው አይደል? ይኸውልህ አፉ እኮ አያርፉ። ምንድን ለየት ያለ ነገር አለው? ቀይ ምን እንደዚህ እኮ እስኪ ቁምና እንዴ ማች፣ ኧረ ማች እንዴ ከውስጥም አለኝ እኮ። እንደውም ይሄንን ሳረግ ባለቤቴ አቃጥልህም አለች። እና በዛ ጋር በስራ ስታይል አሪፍ ነገር ጀምረናል። ጥሩ ነገር ነው ከሰው ጋር የምትዋዛው እና ሰውም ያከብራሉ። ደስ የሚል ሰው በጣም ያከብራሉ። ለስራ የሚሰጡህ ነገር ትልቅ ነው። የአበሾቹ ኑሮ እንዴት አየኸው? ማለት አሁን ለምሳሌ ከዚህ ስትሄድ የምትጠብቀው የአሜሪካን ያበሻ አለ። ኑሮውን በተመለከተ ስታይ ምን ታዘብክ? እዛ ላይ ስራዬ ላይ ራሱ የምሰራው እዛና እዚህ የሚል ስራ አለኝ። ምንድን ነው እዛና እዚህ ማለት? በተለይ እዛ ሀገር ያለ እዚህም ሀገር ያለ የሚያመሳስለን ነገሮች። ለምሳሌ ከቤት እንስሳ ልጀምርልህ። በረሮ እዛ አለ፣ እዚህም አለ፣ እዛም ነፍቷል። ግን ትንሽ የዛ ሀገር በረሮ የነቃ ነው ማለት አሁን እኔ በረሮ አይቼ ሮጅ ኪለር አንስቼ ለነፋስን ስስል አፍንጫውን ይዞ ብብቱን ይሰጠኛል። ዶድራንት አደረገው። ከዛ ቆይ ባልሰራለት ብዬ ይሄ ማጂክ ቾክ የሚሉት አለ። እሱን አሰመርኩኝና ታልፋታለህ። ተደብቄ ሳይ ሰኞ ማክሰኞ ወይለኝ የተለለ ይጫወት እና ኑሮ እንደምትገምተውም አይደለም።
ለምሳሌ አሁን ክበበው ከዛ ከመጣ በኋላ መኪና ነዳ፣ ቤት አለ። አንተ በዚህ ደረጃ ህይወትን ከፍ የሚያደርግልህ ነገር ይዘህ መጥተሃል? አዎ ክበበው መኪና ነድቷል። እኔ ቤት ስገባ በግ እየነዳሁ ነው የገባሁት። ያው ነው አራት እግር ነው። ክበበው ቤት ገዝቷል። እኔም እግዚአብሔር ይመስገን አደብ ገዝቻለሁ። ያው ከተወሰነ ጊዜ በኋላ እነዚህ ወደዚህ መምጣታቸው አይቀርም። የቶች በ2 ዓመት ቤትና መኪና ገዛ ስትል እሺ ማይዘን ድራግ ልሸጥ ነው እንደ ሄድኩት። በኮሜዲ አይገዛም እያልከኝ ነው? ዋው! ልጅህ አድጎ ጠበቀ? አዎ። ዛሬ እንደውም 3ኛ ዓመቱ ነው። ዛሬ 3ኛ ዓመቱ። ሃፒ በርዝዴይ የት አለ? ሃፒ በርዝዴይ ያ ከም እንዴ ረስቶሃል እንዴ? እንዲህ አለኝ እዛ ጋር ሆኖ አለኝ። መብራት ሲበዛበት ስጋ መስዬው ሲሪየስ የሚሆንበት ቦታ አለ። ለምሳሌ በህይወት ለቅሶ ቤት ሲሪየስ መሆን አለብህ። ከባለቤት ጋር መኝታ ቤት ሲሪየስ መሆን አለብህ። ወድጄ ነው ትሆናለህ ወይ ነው ጥያቄው እንግዲህ። አዎ ያው በብዛት ለስራ እንትን ስትል እንጂ እኔ እኮ ሰይፉ በተፈጥሮ ነጭናጫ ነው። ነጫጫ? አዎ እኔ ጸብ ደላላ ነው የምፈልገው። በጣም ነው የምነጫነጨው። እና አንዳንድ ጊዜ ደግሞ የተሰጠህ ነገር እነዚህን ነገር እንዳትወጣ ያደርጋል። አንድ አርቲስት ህይወታቸው አልፎ ለቀብር አልደረስኩም። በሁለተኛው ቀን ስገባ ለቅሶ ቤት ላይ በጣም ነው የምወዳቸው ማከብራቸው እና በጣም አለቅሳለሁ። ሳለቅስ ነጠላውን እንዲያርገው አምቧ የጠጣ ሰው ነው የሚመስለው። ይለብሰው በጣም ነው የተናደድኩት። እና እኔ አንድ ገብቼ ስቀውጠው በቃ አብረውኝ ተንጫጩ ስል ሳቅ ሆነ ቤቱ። የኮሜዲ ሾው እዛው። ከዛ የሆነች ልጅ ብድግ ብላ በቃ ብላ አረጋጋችኝና ምግብ አነሳው። ቁጭ ባለቤታችሁ አትመጣም? እሺ ተነስና ውጣ አለች። ግን ለምንድን ነው የምወጣው? አዘል ልወጣ እኮ ነው የመጣሁት። አዘል እሺ ተነስና ውጣ ስትል እሺ ወይ በልቼ ልውጣ አንስቻለሁ። ሰላም በቃ ናውጣ በቃ ተሪ መጓተት ለቅሶ ቤት። አዎ እና የራሱ ሌላ ኮሜዲ የሆነ ማለት ነው። እዛው ልብሷን ዜብራ አድርጌላት በወጧ ተመልሼ ወጣው። ከዛ በኋላ በቃ በጣም እቸገራለሁ። ሰይፉ ለቅሶ ቤት ሲያዩ ሰው ይስቃል። ለመሄድ ለማዘንም ብትፈልግ ምንም አትችልም። ከባለ ምን ነው በቅርቡ ሊሞት ያስባል። ከባለቤት ጋር እንዴት ተዋወቅ? ባለቤቷ አለች ባካችሁ እዛው አጠገባችን። ነይ እንደው ማጠገቡ ቁጭ በይ እባክሽ። ገና ናፍቆታቸውን አልተወጡም። ዋው እንደዚህ ሰው ፊት እየገረፈኝ ነው የማመጣው። መሀል ላይ እንግዲህ ተነፋቃችሁ ነው የተገናኛችሁት። እስኪ አንተ ንገረኝ እንዴት ተገናኛችሁ? ሌላው ደግሞ ኮሜዲያን እናንተ ኮሜዲያንን ማግባት አስቸጋሪ አይሆንም ወይ? ምክንያቱም በሁሉም ነገር የምትቀልድ ይመስለኛል። አዎ እሷ ግን እኔ ካገባኋት በኋላ እሷ ነች እኔ ላይ የምትቀልድብኝ። በጣም ብዙ ነገር የተገናኘ ነው። በአንድ ጓደኛችን ነው።
ከዛ በኋላ እንዳልኩ ተጋባን። ምን ነው መሀል ላይ ያለውን ለምን ታውቀው አሳደድካት? ከዛ በኋላ ያው በቃ ተጋባን። እግዚአብሔር ይመስገን አብረን ተኛን። እኔ ለሙቀት ስለ እሷ ለፍጥረት ብላ አንድ ልጅ በተለይ በእርግዝና ወቅት እንደውም አንድ ገጠመኝ አለ። እሷ የን አርግዛ የተለያዩ ነገሮችን ያምራት ነበር። አዎ እሺ፣ በጣም ያምርሽ ነበር። እስኪ ምን የቤት ኪራይ መክፈል አያምራትም እና ሁልጊዜ የዚህ ሀረብ ቻናል እያየን ፊልም እያየው መሀል የሚያስተዋውቀው ፒዛ ነው። ልክ ካየች አማረኝ ትላለች። እየሄድኩኝ ፒያሳ ሌሊት መግዛት ነው ፒዛ። ከዛ ልክ ሳሎን አብራኝ ቁጭ ልትል ስትል ናሽናል ጂኦግራፊ ከፍታል። ለምን አንበሳ አማረኝ አትለኝ። ፒያሳ እንደውም እየሄደች የሆነ ነገር አማራት አሉ። አዎ ጊዮርጊስ ጋር የማያምራት የለም። እየሄድን መጥራት አማረኝ አለች። ምን እንደ ረዳት ታክሲዎች እና አማራትን ካላረኩ መሄድ ስለማልችል ባለ ታክሲውን አናግሬ እኔ ፍልፍሉ ደስ ይለኛል፣ እንደውም ሰው ይገባልኛል። እሺ ጥሪ ስላት ወይ ቦታ አታውቅ መርካቶ ፒያሳ ውስጥ የሆነ ሰውዬ ሲያልፍ እባክህ አንዴ ግባልኝ አምሯት ነው ገርጂ ነው የሚሄዷል እና ለዛሬ መርካቶ ብትሄድ በተለይ ኮሜዲያን ማግባት አብሮ ይሄ አሁን እንግዲህ ታስቀናል። ቤት ውስጥ ይሄ ሳቅ በእርግጥም አለ አለ። በባህሪው በቃ ይሄ ለኮሜዲ የተፈጠረ ነው ማለት በማንኛውም ነገር ላይ ነው የሚያስቀው። የእውነትም ተናገሪ። ስወጣ አስቃለሁ፣ ስገባ አሳቅቃታለሁ። እስኪ ከመሰነባበታችን በፊት ምናልባት ከሾው ከምታቀርበው ወይም ደግሞ ማንሳት የምትፈልገው ነገር ካለ እድል ላመቻችልኝ። እሺ፣ መጀመሪያ ባለቤቴን በአክብሮት ሰይፍዬ። አቤት። ባይዘዌ እዚህ ጋር ወንድሜም አለ። እዚህ ፊት ለፊት ግስጥ ያለው ወንድሜ ነው። እኔን ይተካል ብያለሁ። በምን በቀልድ ነው። ሰውነቱን ስታይ በዱላ ነው የሚመስል። እኔ እዛ ከገጠመኝ አንድ ነገር ልበልና ሰዓትም እንዳልፈጅ ሁለት ነገር በል። እንደውም ሶስት ብታደርገውን ፈቅድልሃለሁ። አይቆጥርብኝ። ምንድነው ሲልቨር ስፕሪንግ አካባቢ ሲኒማ ቤቱን እነዚህ ሜሪላንድ አካባቢ አሉት። እሺ፣ ልክ እዛ እየሄድኩልህ ጥቁር ልጅ ይዞ ይሄዳል። የዛ ሀገር ተወላጅ ጥቁር። እሺ፣ ለካ የሰው ልጅ እዛ ሀገር መንካት እኔ በድግ አድርጌ የለ ሰውየው አፉን ሲከፍት ውሽ ቡዳ መስዬ የሆነ እንደ ብዬ በድጋ ፉንፎ ይደገ ከዛ ሰይፍዬ ሰውየው አፉን ከፈተው። ሚስትየውም አለች። አፉን ከፈተው። ለመጀመሪያ ያለ መማር የጠቀመኝ ያኔ ነው። ሰይፍዬ ቢያንስ ምን እንደሚል አልሰማውም፣ ግን ያወራል። ከዛ እንደውም ሳየው ምንድን ነው የሚለው ስለ እዛ ሴት ስታልፍ እናቴ ኢትዮጵያ ነሻ ምንድን ነው የሚለው ስላት ዋትዛ አፓለች አፕሽን ታይና የሚለኝ ነገር ስላት እኔ እንጃ ፍልፍሉ ከመጣ 2 ወሬ ነው አለች። ወይታች ከዛ ላወራ ሞክራለሁ። እንግሊዘኛ እየመጣ እዚህ ጋር ንቅ ያደርገኛል። ላስቀይሞች ሊሆን ቢወጣ እያልኩ እሰበስበዋለሁ። አበሻ መጣ። ምንድን ነው የሚለኝ ሲል አናገረው። ሰው ክብ ሆኗል። እንዴት ቆንጆ ልጄን ይስማል። ሳየው ጥቁሩ ከንፈሩ ራሱ ይህን ነው የሚያክለው።
እንደውም ሚስቱ አጾምም አለች። ለምን ያንን የሚያክል ቅንጣቢ እየበላች እንዴት ትጾመች? ንገረው አልኩት። እኔ አንገትህን ረግጬ እንዲህ ብዬ ብቆም ወንዱ ሞናሊዛ ነኝ ብዬ ከዚህ ሰውዬ ጋር ተፋታው። ከዛ በኋላ ደግሞ እዛው ሀገር ስትቆይ ለውጥ አለ። እኔ ልብሴን የለወጥኩት እንጂ አፌ አልለወጥ ብሎኛል። እንደውም ከዚህ የኪዳነ ምሕረት እምነት ላኩልኝ። አፍን ተቀባው ትፈታለህ አለች። እና ከመፎገር እስቲ ደግሞ ወደ ራፐር እንዴ ምን ይለኛል? አሜሪካ እኮ ነው ያሉት። ዚስ ኢዝ አሜሪካ በሚለው ነው። እንደው ራፐር ዜማውን ሙዚቃው ምናምን እንደሰራው ታውቃለህ? ናቲማን ናቲየኛ ሱኗ ገደል ውስጥ የከተተ። ኧረ ምን ይከተኛል? ሰራሁት። እንደውም አጃቢዎቼ እነሱ ናቸው። ዚስ ኢዝ ፍልፍሉ፣ ዚስ ኢዝ ፍልፍሉ አሜሪካ ገብቶ ራፐር ሆናሉ ሲል ሰምተሻል በሙሉ ብዬ ነው የምገባው። ከዛ ራፑን ሰምተሻል በሙሉ ብዬ ራፑን እቀጥለዋለሁ። ፍልፍሉ ጎበዝ ነው፣ ፍልፍሉ ደፋር፣ ሰውን የሚያስጠና እሱ ሳይማር፣ ታሪኬ ብዙ ነው እስቲ ልንገራችሁ፣ ቋንቋም ጀምሬያለሁ አይጋችሁ። ከዛ ደግሞ ስፓኒሽ ወድጄ አንድ ማማሲታ ላገባት እሞክራላት 4 መንታ፣ ይኸው ለፋለው ከጧት እስከ ማታ፣ የልጆቿ ስቶማክ መቼ የማይገታ ኦ ማማሲታ። እነዚህን ያካተተ ካሴትም ሰይፍዬ ሰርቻለሁ ከምነው ሸዋ ኢንተርቴንመንት ጋር። አሁን በቅርቡ ሪሊዝ ይደረጋል። አዎ ይለቀቃል። እኔ ሳለቅ ካሴት ያው እንግዲህ እንኳን ደህና መጣ በሉት ፍልፍሉን። በጣም ነው ከተከታዩ መሸጋገሪያ በኋላ ዋን ማን ሾው የ2 ደቂቃ ነች። እዚሁ ነው የሚያሳየን። ደጀን ይባላል ዋን ማን ሾው። ከዛ ማስከተል ደግሞ ማዲንጎ ገና ሾው አላለቀም አይደል?